ቤተሰብ እነሆ መኮረኒ አልቆለታል። አሁን ጅብን ሙዝሬላ እና የድንብላል ቅጠል አሁን ጨምሩበት። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም እንዴት ናችሁ? ከኔ ሁሉ ሰላም አልሐምዱሊላ። አዳዲሶች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተቀላቀሉ። ነባሮችም አመሰግናለሁ ውዶች ስለምታበረታቱኝ። ዛሬም በሌላ ቪዲዮ ተመልሻለሁኝ። ዛሬ የምሰራው መኮረኒ በክሬም ነው። እነሆ ያዘጋጀሁት ግብአት ፍልፍል ሮሚ፣ የፈረንጅ ቃሪያ እና ቲማቲም እንዲሁም ዝንጅብልና ነጭ ሽንኩርት የተፈጨ፣ ዶሮ፣ ቀይ ሽንኩርት እንዲሁም የአበባ ጎመን እንጉዳይ እሱንም ተጠቀሙበት ማለት ነው። እኔ ስለረሳሁ ነው። ዛህራ ይሉት አረቦች አበባ ጎመን፣ እሱም ካላችሁ ጨምሩበት። እንደዚህ ይህን ካዘጋጀሁ በኋላ ቀጥታ አሁን ዶሮዬን ነው የምጠብሰው ማለት ነው። እነሆ ዘይትን አግያለሁ። ዛሬ የጠበስኩት በዘይት ነው። በቅቤም መጥበስ ትችላላችሁ። እኔ በዘይት ነው። ዘይቱን ብዙም እንደ ሊመስላችሁ ይችላል። መጥበሻው ጎድጓዳ ስለሆነ ለዛ ነው። እናም ደግሞ ከአሁን በኋላ ዘይት አልጠቀምም። በይኸው ነው የምሰራው ማለት ነው። ዶሮዬን በዚህ መልኩ ከጠበስኩኝ በኋላ ከላዩ ላይ ጨው ትንሽ እናሳንስበታለሁኝ። ጨው ነስንሱበት። እነሆ ጨው ነሰነስኩኝ። ከዛ በኋላ ቆንዶ በርበሬ እጠቀማለሁ። እንዲሁም ታጅ ነስንሱበት። ሳታበዙ ባይሆን አታብዙ፣ በጣም ያቃጥላልና ነስነስ አድርጉበት፣ ለከለሩም ለጣዕሙ። ከዛ ትንሽ እንጠብሰዋለን። ይኸው በዚህ መልኩ ይህን ከለር ይዞ ወጥቶልኛል። ዘይት የምታዩትን አላረረብኝም። በዚህ መልኩ በዚህ ዘይት ሽንኩርቴን ነው የማቁላላው ማለት ነው። ይኸው ሽንኩርቴን በመቁላላት ላይ ይገኛለሁ። ትንሽ ከጠበስኩት በኋላ ነጭ ሽንኩርቴንና ዝንጅብሌን እጨምራለሁ ማለት ነው። እሳት አላበዛበትም። ነጭ ሽንኩርትና ዝንጅብሉን ብዙም እሳት አታብዙበት። ከበሰለ ጣዕም የለውም፣ እናም ሽታውም ይረብሻል። አላቆየሁትም። ከዛ አሁን ኩዳሪ ነው የምጨምረው። ይኸው እንጉዳይ እያልኳችሁ መሽሩም የሚሉት አረቦች፣ ይኸው ፍሬሽ ነው እኔ የተጠቀምኩት። የአበባ ጎመንም ካላችሁ ጨምሩበት። እኔ ረስቸው አላደረኩም። እሱን ከጨመራችሁ በኋላ ያው ኩዳር ታውቃላችሁ ብዙም እሳት አይፈልግም። በዚህ መልኩ ነው ጠበስ ጠበስ እያደረኩት ነው። ከዛ ከላዩ ላይ ቅመማ ቅመም ጨምራችሁ ትንሽ ውሃ ጠብ አድርጋችሁ አብስሉት። ትንሽ ብዙም አይፈጅም። እኔ ቲማቲም ሰልሳ ተጠቅሜያለሁኝ። እናንተ አለመጠቀም ትችላላችሁ። እነሆ በዚህ መልኩ አንድ ማጅን ተጠቅሜያለሁኝ። ውሃ ትንሽ ጠብ አደረኩበት፣ በጣም እንዳያረብኝም በጣም ናሽፍ እንዳይሆንም ማለት ነው። እናንተ ሳልሳ አለመጠቀም ትችላላችሁ በነጩ ከፈለጋችሁ። እኔ ግን ወርቃማ ከለር ይዞ ነው የወጣው። በነጩ እንዳይሆን ብዬ ትንሽ ቲማቲም ሳልሳ ተጠቅሜበታለሁ። እንደዚህ ካደረኩ በኋላ ትንሽ ነው 2-3 ደቂቃ ካበሰልኩ በኋላ ጅብናዬ እና ክሬም ጨምራለሁኝ። ይሄ ጅብነ ካሳና ክሬም ጠብኽ ነው የተጠቀምኩት ማለት ነው። ይሄ ቢጫውንም መጠቀም ትችላላችሁ፣ የሚፈቀፈቀውን። እነሆ በዚህ መልኩ ይኸው የምታዩት ነው። ነጭም አልሆነ ቀይም አልሆነ ወርቃማ ከለር ነው ይዞ የወጣው። በዚህ መልኩ ጨው እንዳረሱ ቅድም ከዶሮ ላይ ስላረኩኝ እኔ ብዙም እንዳላበዛ ማጂውም ጨው ስለሆነ በዚህ መልኩ ካዋሃድኩ በኋላ ትንሽ ከበሰለ በኋላ መኮረኒያችሁን ቀቀላችሁ መጨመር ነው ማለት ነው። አሁን ይቀረኛል እኔ ዶሮዬን ቅድም የጠበስኩትን ዶሮ መጨረሻ ላይ ጨምሩት፣ መኮረኒውን ከመጨመራችሁ በፊት። እነሆ ያው እሳት ስለማይል ቅድም ስለጠበስ ነው። በዚህ መልኩ ከበሰለ በኋላ መኮረኒያችሁን ቀቅላችሁ ከላዩ ላይ ማዋሃድ ነው ማለት ነው። ሌላ ምንም የሚካበድ ነገር የለውም። በዚህ መልኩ እኔ ጨርሻለሁኝ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። አሁን በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለሌሎችም እንዲደርስ ሼር አድርጉልኝ። ሰላም